አክብሮታዊ ሰላምታችን በያላችሁበት ይድረስ። የተከበራችሁ ቻናላችን ቤተሰቦች ለሰዓቱ የተሰሙ አዳዲስ ሰበር መረጃዎችን ይዘናል። በቅድሚያም አባይት ነጥቦችን የሚኒሻ አዛዡ መመታቱን ተከትሎ የጠላት ጦር ከፍተኛ ድንጋጤ ውስጥ ፈጥሯል። በዛሬው ዕለት የአማራ ፋኖ ብሔራዊ ንቅናቄ 102ኛ ኮር 33ኛ ክፍለ ጦር በከተማው ሰርጂካል ኦፕሬሽን በመፈጸም የሚኒሻ አዛዡን መቀንደሻቸው ተነግሯል። በዚህም በአገዛዝ በኩል ከፍተኛ ድንጋጤ ውስጥ ፈጥሯል። በዝርዝር ታደምጡታላችሁ። በጎጃም የሚንቀሳቀሰው የአገዛዙ ኃይል በሽንዲ ከተማ ዙሪያ የአርሶ አደሮች ንብረት ዘረፋ እየፈጸመው ተነገረም። አገዛዙ በከባድ መሳሪያ ተከቦ በሚውልባቸው አካባቢዎች ህዝብ በማፈን የህዝብን ንብረት በመዝረፍና በማቃጠል የሚታወቀው የዘመኑ ባንዳዎች ላይ በአንበር ከተማና በቋሪት ከተማ በመግባት አዳኞችን እርምጃ መውሰዱን አስታወቀም። የብልጽግናው ስርዓት ቄሱን በአሰቃቂ ሁኔታ መግደላቸው በአካባቢው ከፍተኛ ድንጋጤ ውስጥ መፈጠሩ ተነገረም። በደብረ ማርቆስ ከተማ ያገዛዙ ጋንታ መሪውን ክላሽ ማርኮ 206ኛ ኮር የተቀላቀለው ከፍተኛ አድናቆት ተቸረው። በቋራ ግንባር አባ ድግሱ ተብሎ በሚጠራው አካባቢ ለተከታታይ 4 ቀናት በተደረገው ላስጨራሽ ውጊያ የአገዛዙ ሰራዊት ክፉኛ እንደተመታ ተነገረም። ሩሲያ ጾታ የቀየሩ ግለሰቦች ልጆችን በማደጎ እንዳይወስዱ የሚያግደውን ሕግ ማጽደቋ ተነግሯል። እነዚህንና ሌሎችን መረጃዎች ለሰዓቱ አዘጋጅተንላችኋል። የተከበራችሁ ውድ የቻናላችን ቤተሰቦች ቻናሉን ሰብስክራይብ፣ ቪዲዮ ላይክ፣ ሼር፣ ኮመንት በመስጠት አብራችሁን እንድትቆዩ በትህትና እየጋበዝን አሁን በቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። አብረን እንቆይም። ከህዝብ ወጣው ህዝብ በከዱት ላይ አዳኞቹ እርምጃ እየወሰዱ መሆኑ ተነገረም። አገዛዙ በከባድ መሳሪያ ተከቦ በሚውልባቸው አካባቢዎች ህዝብ በማፈን የህዝብን ንብረት በመዝረፍና በማቃጠል የሚታወቁት የዘመኑ ባንዳዎች ላይ በአንበር ከተማና በቋሪት ከተማ በመግባት አዳኞቹ እርምጃ መውሰዳቸው ተነግሯል። 50 አለቃ አይቸው ሙሉ ዓለም የሚባለው የቋሪት ወረዳ ሚኒሻ ጠርናፊን መሸኘት ሲቻል ጌታነህ ያየህና ፈንታ አብነህን ከአንበር ከተማ አንቆ በመውጣት ተችሏል። ከደብረ ማርቆስ ከተማ በመግባት የአድማ ብተና አሰልጣኞች 10 አለቃ በየነ ጌትነትና ሚኒሻዎችን ደምስሰው ተመልሰዋል። በተመሳሳይ ከብልጽግናው ተልዕኮ በመቀበል መኪና በማስቆም ህዝብን ሲዘርፍና ሲያንገላታ የነበረ አሸናፊ የሚባለን ግለሰብ ከነስናይፐሩ በጃዊ አካባቢ በቁጥጥር ስር መዋል ተችሏል ብሏል። የአረመኔው አብይ አህመድ ሰራዊት በተደጋጋሚ ጊዜ ንጹሐን ያነጣጠረ ጥቃት እየፈጸመም ይገኛል። ይህ በእንዲህ እንዳለ የሚኒሻ አዛዡ ህዝብን እየዘረፈና ሲያሰቃይ የነበረው የጠላት ጦር ብር አዳማን ለቆ መውጣቱ ተነግሯል። የሚኒሻ አዛዡ መመታቱን ተከትሎ የጠላት ጦር ብር አዳማን ለቆ ወጥቷል። የአማራ ፋኖ ብሔራዊ ንቅናቄ 102ኛ ኮር 33ኛ ክፍለ ጦር ህዝብ ግን ለተከታታይ ቀናት በከፍተኛ ውጥረት ውስጥ የቆየችው የብር አዳማ ከተማ ከመዝባሪው የብልጽግና ጦር ነጻ ሆናለች ብሏል። በአካባቢው የነበረው የጠላት ጦር በሌሊቱ ከተማዋን ለቆ መውጣት የብልጽግናው ጦር አካባቢውን ለቆ የወጣበት የሚኒሻ አዛዥ አቶ አይቸው ሙሉ ዓለም በደረሰባቸው ድንገተኛ ጥቃት በቡድን ውስጥ በተፈጠረ መረባበሽ እንደሆነ ተገልጿል። እንደ የአካባቢው የአይነማኞችና የቅርብ ምንጮች ከሆነ በከተማዋ ዙሪያ ሰፍሮ የነበረው አረመኔው ሰራዊት ከባድ ድንጋጤ ውስጥ የገባው የአይቸው መመታት ተከትሎ ነው። በቋሪት ወረዳ በገበዘ ማርያም ከተማ የሚኒሻ አዛዡ አቶ አይቸው ሙሉ ዓለም በ33ኛ ክፍለ ጦር ጥንቁቅና የተጠና ጥቃት በሌሊት እርምጃ ከተወሰደበት በኋላ የግለሰቡ ጉዳት የአርቢጂ ቡድኑን የእዝ ሰንሰለት እንዳደናገረው ተነግሯል። የአይቸው መመታት በተረጋገጠ ጥቂት ደቂቃዎች ውስጥ ተቅበዝባዡ የአብይ ሰራዊት በብር አዳማ ከተማ የያዛቸው ቁልፍ ቦታዎችን በመልቀቅ ወደ ገበዘ ማርያም ከተማ መሰብሰብ ጀምሯል። በአሁኑ ወቅት በገበዘ ማርያም ከተማ ውስጥ ያለው የድንጋጤ ተኩስ ጋብ ቢልም የቅዳሜ ገበያተኞች ማስደንገጡና ስራቸውን መረበሹ አልቀረም። በአንጻሩ የብር አዳማ ከተማ ነዋሪዎች ወደ መደበኛ እንቅስቃሴያቸው ለመመለስ እየሞከሩ መሆኑ ተመላክተዋል። የፋኖ ወታደራዊ ተንታኞች እንደሚሉትም የአንድ ከፍተኛ የሚሊሻ አዛዥ መውደቅ በተቃራኒው ወገን ላይ የሞራል ውድቀት ከመፈጠሩም በላይ የውሳኔ አሰጣጥ ሂደቱን ሽባ ሊያደርገው ይችላል። የብር አዳማ ክስተትም የዚህ ማሳያ እንደሆነም ይገመታል። እስካሁን ድረስም ከሚመለከተው የብልጽግናው የመረጃ ምንጮች ወይንም ከገለልተኛ ወገን የተሰጠ ይፋዊ መግለጫም የለም። በምዕራብ ጎጃም ወንበርማ ወረዳ ሽንዲ ከተማ ዙሪያ ቀበሌዎች ያገዛዙ ሰራዊት የአርሶ አደሮች ንብረት በዘረፋ መሰማራቱ ተነገረም። በወንበርማ ወረዳ ሽንዲ ከተማ የመሸገው ያገዛዙ ዘራፊና ጨፍጫፊው ሰራዊት ወደ ዙሪያው ቀበሌዎች ብራፈር እና ሻምብላ ከሌሊቱ 10 ሰዓት ጀምሮ እኩይ የጥፋት ዓላማ አንግቦ ተንቀሳቅሷል። የዘራፊ አገዛዙ ሰራዊት አማራን ዘር ከማጥፋት በዘለለ ሀብትና ንብረቱን ለመዝረፍ ያልተመቸው ማውደም በመላ አማራ የሚፈጽመው ነውር የሆነው የዘውትር ድርጊቱ ነው። ጥር 28 2018 ብራፈር
ቀበሌ አርባገል ጎጥ ከንጋቱ 11 ሰዓት ተኩል አካባቢ አቶ አለማየሁ አዳነ መለሰን ቤት ሰብሮ በመግባት ከአማራ ብድርና ቁጠባ ተቋም በብድር የተገዛ ሶላር ባትሪና ከባለቤቱ አንገት ላይ አንድ ጠገራ ብር ቆርጦ የወሰደ ሲሆን የአቶ ጌታ ሰው ምን ባለ አጉማስን ቤት እንዲሁም በመስበር የልጁን ስማርት ተች ስልክ ነጥቀዋል። ጥር 29 ቀን 2018 ዓ.ም ወደ ሻምብላ ቀበሌ ተንቀሳቅሶ የወይዘሪት እብስቴ ተጋርዴ ዴሶን ቤት ሰብሮ 19,000 ብር ጥሬ ብር እንዲሁም ዘርፏል። የአረመኔው አብይ አህመድ ሰራዊት በተደጋጋሚ ጊዜ ንጹሃን ያነጣጠረ ጥቃት እየፈጸመ ይገኛል። የአረመኔው ብልጽግናው ሰራዊት በትናንትናው ዕለት ጥር 29 ቀን 2018 ዓ.ም በይልማና ዴንሳ ወረዳ ጎሽዬ ቀበሌ ነዋሪና የጎሽዬ ሐና ቤተክርስቲያን አስተዳዳሪ የሆኑት ቄስ ሃይማኖት ገበየን ቤት ሙሉ በሙሉ አቃጥሎታል። በሳት አቃጥሎም አንድ ሙሉ የቤት ዕቃ የአንድ የቤተ ክርስቲያን ነዋያ ቅድሳት ከ100,000 ብር በላይ የቤተ ክርስቲያኑ ጥሬ ገንዘብ ከተቀመጠበት ካዝና በመስበር ከ100 ኩንታል በላይ እህል በሁለት ክበድ የሆኑ የፈረንጅ ላምና አንድ የፈረንጅ በሬ በድምሩ 700,000 ብር የሚያወጣ ንብረት ላይ ዘረፋ በመፈጸም በአካባቢው ማህበረሰብ ላይ ከፍተኛ ሽብር እየፈጸመም ይገኛል። እንዲህ አይነት ጭካኔ የተሞላበት ተግባር የበለጠ እንድንደራጅና እንድንታገል የሚያደርገን ይሆናል የቴዎድሮስ ህዝብ ግንኙነት ክፍሉ ገልጿል። 102ኛ ኮር 22ኛ ክፍለ ጦር ባህር ዳር ዙሪያ ወረዳ አንዳሳ ቅዱስ ጊዮርጊስ ቤተ ክርስቲያን አገልጋይ የሆኑትን ቄስ ሻረው አንበሉ የተባሉ ካህን በትናንትናው ከነልጃቸው በግፍ ግድያ ተፈጽሞባቸዋል። እንደ ዓይን እማኞቹ ከሆነ ከቀናት በፊት ልጃቸው ምክንያት ባልታወቀ ጉዳይ ጠላት አስሮት የነበረ ሲሆን ካህኑ ልጃቸውን ወደ ታሰረበት ቦታ ለመጠየቅ ሲሄዱም ልጃቸው በጠላት ከፍተኛ ድብደባ እየተፈጸመበት ይደርሰዋል። ወላጅ አባት ልጃቸው ወደ ታሰረበት ግቢ ዘልቀው ሲመለከቱ አረመኔ የስርዓቱ ቅጥረኛ ኃይል እጁን በጩቤ ሲወጋ ባይናቸው ተመለከቱ። ይህን ስሜት መቋቋም ያልቻለው ወላጅ አባት በቀጥታ በጩቤ ሲወጋው ሲመለከቱ አረ ልጄን ብለው ወደ ልጃቸው ተወርውረው ከጀርባቸው በኩል አንድ የስርዓቱ ቅጥረኛ ጭንቅላታቸውን በፍልጥ እንጨት ደጋግሞ መታቸው። ወደቁ። ከወደቁም ሳይነሱ እስከ ወዲያኛው አሸለቡም። ካህኑ በዚህ መልኩ በግፍ ተገድሎ በጩቤት የተወጋው ልጃቸው ሆስፒታል ገብቶ እየታከመ ይገኛል። አንዳሳ ጊዮርጊስ ጸበል በብዙ 10 ሺዎች የሚቆጠሩ ህሙማን የሚገኙበትና የሚፈወሱበት ጸበል ነው። ካህኑ ላይ ያነጻጸረው ይህ ጥቃት እምነት ተቋማትና ህዝብንም አለይታ ማሳጣትን ዓላማ ያደረገ ተግባር ነው። ይህ ስርዓት ከመንግስትን ወደ ተራ ውርጋጥነት የመቀየሩ ማረጋገጫ ጭምር ነው። ወደ ላው ዝርዝር መረጃችን ስናልፍ አስማረ ጸጋ ከደብረ ማርቆስ ከተማ የጋንታ መሪውን ክላሽ ማርኮ 206ኛ ኮርን ተቀላቀለም። አስማረ ጸጋ በደብረ ማርቆስ ከተማ ነዋሪ ሲሆን የትግሉን የእድገት ከፍታ የፋኖ ጥንካሬ እንቅስቃሴ በፈጠረበት ልና ወኔ የ23 ዓመቱ ከጥላት ክላሽ ማርኮ ትግሉን ለመቀላቀል ምቹ ሁኔታ ሲጠባበቅ ከቆየ በኋላ በዛሬው ዕለት የአድማ ብተና ጋንታ አዛዥ የነበረውን ደልዳላው ሞላን ማንጅራቱን መጥቶ ክላሹን ማርኮ 206ኛ ኮር 14ኛ ክፍለ ጦርን ሲቀላቀል ደማቅ የጀግና አቀባበል ተደርጎለታል። በአረመኔው ስርዓት ንጹሐን ሲገድል ወጣቶችን በጅምላ የታፈሱ ሲታሰሩ ተመልክቻለሁ ያለው አስማረ ጸጋ የሴትነት ክብራቸው ተገፎ በአብይ አህመድ ሰራዊት የተደፈሩ እህቶቻችን ህመም ለመበቀል ተዘጋጅቻለሁ ሲል ተናግረዋል። በመልሶ ማደራጀት ተግባርም የአረመኔው ሰራዊት በስቦ ማስከዳት ከ72 በላይ ክላሽ ያገኘው 206ኛ ኮር በደብረ ኤልያስ፣ ሉማሜ፣ ቀይ፣ ደብረ ማርቆስ ከተሞች በመሸገው የጠላት ኃይል ላይ ተናጥላዊ ጥቃት ፈጽሞ ትግሉን የሚቀላቀል ወጣቶችን በማበረታታትና እውቅና በመስጠት ኮሩ በርካታ ወጣቶችን በጀግንነት እየተቀበለ መሆኑን አስታውቋል። ወደ ላ ዝርዝር መረጃችን ስናልፍ ለተከታታይ 4 ቀናት በተደረገው ውጊያ ከ171 ያገዛዙ ወታደሮች ሞትና ቁስለኛ ተደረጉ። በቋራ ግንባር አባደግሱ ተብሎ በሚጠራው አካባቢ ጨምሮ ጋዝጊ እና ባርባስ እንዲሁም በአዳኝ አገር ጫቆ ደግሞ ነጋዴ ባህር ከተማ አካባቢ ነው በአለፉት 4 ተከታታይ ቀናት ከባድ ውጊያ የተደረገው። በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና ደጃዝማች በላይ ዘለቀ እዝ ስር የሚገኘው ግዙፉ መይሰው ካሳ ኮር ከጥር 26 ቀን 2018 ዓ.ም ጀምሮ እስከ ጥር 29 ቀን 2018 ዓ.ም ረፋድ ድረስ ባደረገው ተጋድሎ የጠላትን ብልጽግና ወታደሮችን አከርካሪ በመስበር አንጸባራቂ ድል ማስመዝገቡን አስታውቋል። ጥር 28 ቀን 2018 ዓ.ም ምሽት ጀምሮ እስከ ትናንት ረፋድ ድረስ በቋራ ወረዳ አባደግሱ ተብሎ በሚጠራው ቀጠና የጠላት ብልጽግና ወታደሮች በፋኖ 360 ዲግሪ ተከበው ከባድ የሆነ ሰብአዊና ቁሳዊ ኪሳራ ተከናንበዋል። የፋኖ የማጥቃት አቅም በምን ያህል ደረጃ እንዳደገ በታየበት በዚህ የቆረጣና የከበባ ማጥቃት 36 ወታደሮች ሲገደሉ 45 ወታደሮች ደግሞ ክፉኛ ቆስለው በሞትና በሕይወት መካከል እንደሚገኙ ታውቋል። በውጊያው ከተገደሉት የአገዛዝ ወታደሮች መካከል የ50 አለቃ ማዕረግ ያለው መስመራዊ አዋጅ
ተዋጊና ሌሎችም የሬጂመንት አመራሮች እንደሚገኙም እዙ በህዝብ ግንኙነት መምሪያ በኩል ገልጿል። በዚህ ተጋድሎ አንድ የዲሽቃ አፈሙዝ ጨምሮ 12 ክላሽንኮቭ መሳሪያና 650 የክላሽ ተተኳሽ በፋኖ ቁጥጥር ስር ውሏል። በቀጠናው በተመሳሳይ ጋዝጊ ተብሎ በሚጠራው አካባቢ ልዩ ስማቸው ረቦ ገበያና ኤፍረት ተብሎ በሚጠራው አካባቢ በተደረገው ተጋድሎ 30 የጸረ አማራው ብልጽግና ወታደሮች ሲገደሉ ሌሎችም 30 ወታደሮች ደግሞ ቆስለው በአካባቢ ወደሚገኙ ጤና ተቋማት መወሰዳቸው ነው የመረጃ ምንጮቻችን የገለጹት። በተጋድሎ 10 ክላሽንኮቭ መሳሪያ ጨምሮ ከ3000 በላይ ተተኳሽና ሌሎችም ወታደራዊ ግብዓቶች በፋኖ ተማርኳል። በተመሳሳይ በዚህ ግንባር ከአባድግስ ወደ ባርባስ ሲንቀሳቀስ በነበሩ የአገዛዙ ወታደሮች ላይ በተከፈተ ጥቃት 5ቱ ወዲያውኑ ሲገደሉ 12ቱ ደግሞ መቁሰላቸው ተረጋግጠዋል። ከቋራ ወረዳ በተጨማሪ በአዳኝ ሀገር ጫቆ ወረዳ በተደረገ ተጋድሎ ፋኖ በጠላት ላይ ፈጣን የጸረ ማጥቃት እርምጃ በመውሰድ ይዞታዎችን አስከብሮ ድል ተቀዳጅቷል። በዚህ ቀጠና ለጠላት መንገድ መሪ በመሆንና የፋኖን ደጋፊ ናቸው በሚል ንጹሐን በማስገደልና በማሳሰር እኩይ ድርጊት ላይ ተሰማርቶ የነበረ ባንዳን ጨምሮ 5 የአገዛዝ ወታደሮች ሲገደሉ 8ቱ ደግሞ ቆስለው 5 ክላሽንኮቭ መሳሪያ ከነተተኳሽ በፋኖ ቁጥጥር ስር ውሏል። በበላይ ዘለቀ እስር የመይሰው ካሳ ኮር ሰራዊት ከጥር 26 ቀን ዓ.ም ጀምሮ በቋራና በአዳኝ ሀገር ጫቆ ግንባር ላለፉት 4 ቀናት በተደረገው ተጋድሎ በድምሩ 76 የአገዛዙ ወታደሮች ሲገደሉ 95 ወታደሮች ደግሞ ማቁሰሉ ነው ጣቢያችን ያገኘው መረጃም ያመላክተው። በተጋድሎ ሙትና ቁስለኛ እንዲሁም ምርኮኛ ከተደረጉ ወታደሮች በተጨማሪ አንድ የዶሽቃ አፈሙዝና 27 ክላሽንኮቭ መሳሪያ 4000 የሚደርሱ ተኳሽና ሌሎችም ለትግሉ ግብዓት የሚሆኑ ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በመጨረሻም ሩሲያ ጾታ የቀየሩ ግለሰቦች ልጆችን በማደጎ እንዳይወስዱ የሚያግደውን ሕግ አጸደቀም። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሀገሪቱ የሚገኙ ትራንስጀንደር ግለሰቦች ሕፃናትን በጉዲፈቻ ሆነ በሞግዚት እንዳያሳድጉ የሚከለክለው አዲስና ጠንካራ ሕግ በይፋ ፈርመው አጽድቀዋል። ይህ ውሳኔ ሞስኮ በባህላዊ ቤተሰብ እሴቶችን ለመጠበቅ በሚል ከወሰደቻቸው ተከታታይ እርምጃዎች መካከል ዋነኛው ሆኖ ተመዝግቧል። ይህ አዲስ ድንጋጌ በሩሲያ ምድር ጾታን ለመቀየር የሚደረጉ ማንኛውም አይነት የሕክምና ሂደቶችን የቀዶ ናና የሆርሞን ህክምናዎችን ሙሉ በሙሉ ያግዳል። በተጨማሪም ግለሰቦች በመንግስት መታወቂያ ሰነዶቻቸው ላይ ጾታቸውን መቀየር የማይችሉ ሲሆኑ ከዚህ ቀደም ጾታቸውን ቀይረው ትዳር የመሰረቱ ግለሰቦች ጋብቻውን በህግ ፊት ተቀባይነት እንደሌለውና እንደሚፈርስም ተደንግጓል። የህጉ ተጽዕኖ በሩሲያ ዜጎች ላይ ብቻ የተገደበ አይደለም። ጾታ መቀየርን በህግ የሚፈቅዱ የውጭ ሀገራት ዜጎች ከሩሲያ ልጆችን በጉዲፈቻ እንዳይወስዱ በቋሚነት እገዳ ተጥሎባቸዋል። የሩሲያ ባለስልጣናት ይህንን እርምጃ ከምዕራባውያን አጥፊ ተጽዕኖዎችና ከተፈጥሮ ውጭ ከሆነ አስተሳሰብ ህጻናትን ለመታደግ የተወሰደ ወሳኝ እርምጃ ነው ሲል ተከራክረዋል። የተከበራችሁ ቻናላችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስላሉ። ከቆይታዎች ደግሞ በሌሎች አዳዲስ መረጃዎች ዳግም እንገናኛለን። በያላችሁበት ጥሩ ጊዜ ተመኘሁ። ጤና ይስጥልኝ።